ሰሞኑን አንድ ሐሳብ በአእምሮዬ ይመላለስና እጅግ በጣም ያስገርመኛል። ይህም እኛና ሰሃባዎች የምንመኘው ጀነት አንድ መሆን። እስኪ ያስቡት። እነሱ ለዚህ ዲን ሲሉ ህይወታቸውን፣ ንብረታቸውን እንዲሁም ክብራቸውን አሳልፈው ሰጥተዋል። ተርበዋል፣ ተደብድበዋል፣ ተሰደዋል። አጠቃላይ በርካታ መስዋዕትነትን ለዚህ ዲን ከፍለዋል። እኛስ በምቾት ላይ ሆነን ሰላታችን ላይ እንኳን ቀልባችንን መሰብሰብ አቅቶናል። ኹሹ እንኳን የለንም፣ ብዙዎቻችን ማለት ነው። እንደዚህም ሆነን ግን የምንመኘው ያንኑ ሰሃቦች የሚመኙት የነበረውን ከፍተኛ ደረጃ ያለውን ጀነት ነው ማለት ነው። ምንም እንኳን የአላህ ሱብሓነሁ ወተዓላ እዝነት ሰፊ ቢሆንም እዝነቱን ለማግኘት ግን ስራ መስራት ግድ ነው። ብዙዎቻችን ከምኞት ባለፈ ምንም እየሰራን አይደለም። ቆም ብለን ራሳችንን ልንፈትሽ ይገባናል። ይሄ ምኞታችን ፍትሃዊ የሚሆነው እኛም እንደ ሰሃቦቹ ጠንከር ስንል ነው፣ ስራ ስንሰራ ነው። ጀነትን በምኞት ብቻ ሳይሆን በስራም ልንፈልጋት ይገባል። ይህን መልእክት ለማስተላለፍ ነው። እናንተስ በዚህ ጉዳይ ምን ታስባላችሁ? ኮሜንት ላይ ጻፉልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰሞኑን አንድ ሐሳብ በአእምሮዬ ይመላለስና እጅግ በጣም ያስገርመኛል። ይህም እኛና ሰሃባዎች የምንመኘው ጀነት አንድ መሆን። እስኪ ያስቡት። እነሱ ለዚህ ዲን ሲሉ ህይወታቸውን፣ ንብረታቸውን እንዲሁም ክብራቸውን አሳልፈው ሰጥተዋል። ተርበዋል፣ ተደብድበዋል፣ ተሰደዋል። አጠቃላይ በርካታ መስዋዕትነትን ለዚህ ዲን ከፍለዋል። እኛስ በምቾት ላይ ሆነን ሰላታችን ላይ እንኳን ቀልባችንን መሰብሰብ አቅቶናል። ኹሹ እንኳን የለንም፣ ብዙዎቻችን ማለት ነው። እንደዚህም ሆነን ግን የምንመኘው ያንኑ ሰሃቦች የሚመኙት የነበረውን ከፍተኛ ደረጃ ያለውን ጀነት ነው ማለት ነው። ምንም እንኳን የአላህ ሱብሓነሁ ወተዓላ እዝነት ሰፊ ቢሆንም እዝነቱን ለማግኘት ግን ስራ መስራት ግድ ነው። ብዙዎቻችን ከምኞት ባለፈ ምንም እየሰራን አይደለም። ቆም ብለን ራሳችንን ልንፈትሽ ይገባናል። ይሄ ምኞታችን ፍትሃዊ የሚሆነው እኛም እንደ ሰሃቦቹ ጠንከር ስንል ነው፣ ስራ ስንሰራ ነው። ጀነትን በምኞት ብቻ ሳይሆን በስራም ልንፈልጋት ይገባል። ይህን መልእክት ለማስተላለፍ ነው። እናንተስ በዚህ ጉዳይ ምን ታስባላችሁ? ኮሜንት ላይ ጻፉልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።